ክቡራንና ክቡራት ታካሚዎቻችን ሐኪም ዳዊት መንገሻ ነኝ። እንደምን ከረማችሁ? እንደምን ሳላችሁ? ዛሬ ይዤላችሁ የመጣሁት የሰው ልጅ ሲፈጠር የዘር መራቢያ አካል ከሆነው ብልት ከብልት ሁለት ፍሬዎች አሉት። ከብልት ስር ላይ አብረው የሚፈጠሩ ሁለት ፍሬዎች አሉት። ነገር ግን በአንዳንድ ሰው ላይ የሚከሰት አንዳንድ ነገር አለ። ምን? አንዱ የዘር ፍሬ ሆድ ውስጥ ይቀርና አንደኛው ግን ከዘር መራቢያ አካል ጋር ፍሬው አብሮ አንደኛው ይቀራል። ለምንድን ነው? እኔ በተፈጥሮዬ አንድ የዘር ፍሬ ብቻ ነው ያለኝ፣ ድቡልቡሉ ማለት ነው። የዘር መራቢያ አካል አንደኛው የሆነው ሁለት አብረው ዘሮች አሉ፣ ድቡልቡል ናቸው። አንዷ ድቡልቡል ግን በሆድ ውስጥ ተደብቃ ትቀራለች። ያ የተደበቀ የዘር ፍሬ ግን በሆድ ውስጥ ተደብቆ ይቀርና ስቃይ ያለው፣ ከስቃይም ባሻገር ካንሰርንም ያስከትላል። በመፈጋፈግ ይቆስላል። ወደ ካንሰር እንዳይቀየር ቶሎ ተብሎ ወደ ሕክምና ድርጅት ግን ማማከር ያስፈልገዋል። በእናንተ በባህል ሕክምና ውስጥስ ምን ይገኛል? እንዴትስ ይደረጋል ቢባል ያ የዘር ፍሬ ሲቻል እንዲወርድና በተፈጠረለት ቦታ ከረጢት አለው፣ የዘር ፍሬ ከረጢት አለው። በዛ ቦታ ላይ ሁለቱም እኩል በኩል እንዲቀመጡ ማድረግ፣ ከሆድ ያለው ወደታች እንዲወርድ ማድረግ ነው። አለዛ ደግሞ ያ ነገር ካልሆነ በሆድ ውስጥ ይሄ የዘር ፍሬ ቦታ ስለሌለው በአንድ ቦታ ተለጥፎ ነው ዝም ብሎ የሱ ተብሎ የተሰራ ነገር ስለሌለው ከከረጢቱ ከመቀመጫ ከረጢት ቦታው ላይ ወደ ሆድ ይገባና ብዙ ሰዎችን አይወጣ አይወርድ እንደ ልብ እንዳይንቀሳቀሱ ያደርጋቸዋል። ይህን የዘር ፍሬ በአካል ውስጥ ተደብቆ እንዳይቀርና ወደ ካንሰር እንዳይቀየር ቁስለት እንዳያመጣ በዘመናዊ ሕክምና መከታተል ያስፈልጋል። በእናንተ ዘንድ ካለ ግን ብላችሁ ከጠየቃችሁን ግን መድኃኒት አለ። ወደ ነበረበት ከረጢት አብሮ ከአንደኛው ጓደኛ ተነጥሎ ወደ ሆድ ውስጥ ነው የሚደበቀው። አብሮ በነበረበት መቀመጥ ባለው በተፈጠረለት ከረጢት ወርዶ እንዲቀመጥና ምክንያትንም እንዳያስከትል የዘር ማበልጸጊያ እንዲሰጠው የሚያደርግ መድኃኒት አዘጋጅተናል። በዚህ የዘር ፍሬ ከሆድ ተደብቆ ስሜት ፔን ይኖረዋል ወይም ደግሞ ቁስለት ይኖረዋል። ያ የተከሰተባችሁ ሰዎች ካላችሁ በሐኪም ዳዊት መንገሻ የዘውዬ ባህል ሕክምና ድርጅት መታችሁ መታከም ትችላላችሁ። ለሌላውም እንዲሁም መድኃኒቶች ደውሉልን። ሐኪም ዳዊት መንገሻ ነኝ። አመሰግናለሁ።